الصلاة والسلام على رسول الله وبعد. حديث قطر 58 عن عائشة رضي الله عنها. عائشة رضي الله عنها نزجبتشكو هنا عن النبي صلى الله عليه وسلم كنبي يزع قال النبي نزهلو ركعات الفجر يالو يفجر ሁለት ረካዓዎች እኮ خير من الدنيا وما فيها ከዱንያም እንዲሁም በውስጡ አካባቢ ነገር በሙሉ በላጭ ናቸው አሉ። እነሱን መስገድ ማለት ነው። ስለዚህ አንድ ሙስሊም ሱብሂ ከመስገዱ በፊት ሁለት ረካ መስገድ አለበት። የሱብሂ ሰዓትን በወቅቱ መስገድ አለበት ማለት ነው። ይሄን ካደረገ ምንድነው ኸይሩም ሚነ ዱንያ ወማ ፊሃ ከዱንያ ያለው በሙሉ በላጭ ነው አሉ ማለት ነው። ስለዚህ ሁላችሁም ሱብሂ ላይ ሱናውንም ተከተሉ፣ እንዲሁም ደግሞ በወቅቱ ለመስገድ ሞክሩ ማለት ነው። እሺ ከዚህ ሐዲስ የምንማረው ይሄን ነው። ያው ሸርህ ካደረግን ሰዓት ሄዳ፣ ስለዚህ ወደ ቀጣይ እንለፍ። ቀጣይ ሐዲስ ቁጥር 59 አሁንም አን አይሻ ረዲየላሁ ዐንሃ አይሻ ረዲየላሁ ዐንሃ እንደዘገበችው ከሆነ አን ነብዩ ሰለላሁ ዐለይሂ ወሰለም ቃል ነብዩ እንደዚህ አሉ። ኢነ ሪቅ የሚባለው ነገር እኮ አሉ። ሪቅ የሚለውን ቃል በቃ እየፈታ ነው እንሂድ አንዴ። الرق معناه الرق هو اللين واللطف በቃ የሆነ ያማረ ወይም ደግሞ መካከለኛ መሆኑ ተዓንፉ ወተሸዱድ ይላል ሰምታል ወአደም ተዓንፉ ወተሸዱድ ሶሪ። ስለዚህ በጣም ተሸዱድ አለመኖርና በወዴታ የሚሰራ ነገር ወይም ደግሞ ለይም መሆን ለይማት ጥሩ መሆን ወይም ደግሞ ማግራት ማለት ነው። ይሄ ነገር የሚሆነው አሉ ላ يكون في شيء الا زانه በአንድ ነገር ውስጥ ካለ መራጋት እንዲሁም ደግሞ መንከባከብ ካለ አንድ ነገር ላይ አሉ ኢላ ዛነሁ አይ ሐሰነሁ ወጀመለሁ ነገሩን በሙሉ ያሳምረዋል አሉ። ስለዚህ አንድ ሰው አንድ ሲሰራ በሪፍቅ የሚሰራ ከሆነ በቃ በጣም ለይን ሆኖ በልጥፍ የሚሰራ ከሆነ ምን ያደርገዋል? የሚሰራውን ስራ በሙሉ ያሳምረዋል። ዳዕዋ ቢሆንም የዓለም ስራ ቢሆንም ትምህርትም ቢሆንም በለይን ሆነ በሪፍቅ የሚሰራ ከሆነ ስራው ምን ይሆናል? ያሳምረዋል ማለት ነው። ወላ ينزأ في شيء الا شانه ይሄ ሪፍቅ ደግሞ ከአንድ ነገር ላይ አይነሳም ኢላ ሻነሁ አይ ዓበሁ አፍሰደሁ አንድ ስራ ሪፍቅ ከሌለ ደግሞ ምን ያደርገዋል? ስራውን በሙሉ ያበላሸዋል፣ አይብ እንዲኖርበት ያደርጋል። ስለዚህ ሁላችሁም ሳስተሩ ማድረግ አለባችሁ በልጥፍ በውዴታ እንዲሁም ደግሞ አተአሙኑ ፊል ኡሙር በቃ በደንብ ያስተነተናችሁ እንዲሁም ደግሞ ወአደሙ ተዓንፉ በጣም ተሸዱ ሳታደርጉ መካከለኛ ሆናችሁ ወዳችሁ መስራት አለባችሁ የትኛውም ነገር ቢሆን ማለት ነው። እንደዛ ከሆነ ምን ይፈጠራል? ስራው ያማረ ይሆናል። ካልሆነሳ ስራው ይበላሻል ማለት ነው። ይሄ ደግሞ በሁሉም ነገር ላይ በሁሉም በዱንያም ላይ በኢባዳም ላይ ማለት ነው። ስለዚህ አላህ ሪፍቅን ይወፍቀን ማለት ነው። እሺ የመጨረሻው ሐዲስ ቁጥር 60 አናስ ረዲየላሁ ዐንሁ እንደዘገበው عن النبي صلى الله عليه وسلم قال ነብዩ እንደዚህ አሉ ላ ዩእሚኑ አሐዱኩም አንዳችሁ እኮ አያምንም አሉ ሐታ ዩሒበ ሊአኺሂ ማ ዩሒቡ ሊነፍሲሂ ለወንድሙ ለራሱ የሚወደውን እስከሚወድ ድረስ ወይ ለራሱ የሚወደው ለወንድሙ እስከሚወድ ድረስ አያምንም አሉ። ስለዚህ እኔ ለራሴ እንዲደረግብኝ የማልፈልገውን ነገር ወንድሜ ላይ ማድረግ የለብኝም። እኔ ለራሴ የሚወደውን ነገር ደግሞ ለወንድሜ መውደድ አለብኝ። ወንድሜ የተባለው ማን ነው? በሙሉ ሙስሊም አኹል ሙስሊም አንድ ሙስሊም ወንድም ነው። ስለዚህ አንድ እህት ካለሽ አንቺ የምትወጂውን ነገር በሙሉ ማድረግ አለብሽ። ለዛች ለእህትሽ መውደድ አለብሽ። አንቺ የምትጠይው ነገር ደግሞ ለሷ መመኘት የለብሽም ማለት ነው። ይሄ የሙስሊም ባህሪ ነው። ስለዚህ የምትወዱት ነገር በሙሉ ሌላም ሰው መውደድ አለባችሁ። አሁን ይሄ በጣም ከፍተኛ ምክር ነው። ለምን ካላችሁ አብዛኛው ጊዜ ሂስድ የሚባል ምቀኝነት የሚባል ነገር አለ። ምንም ነገር እንኳን ባይቀንስበት አንድ ሰው ምንም ነገር ባይቀንስበት የሆነ ሰው እንዳያገኘው ይፈልጋል። ምሳሌ አንድ ሰው ሀብታም ከሆነ ሌላ ሰው ሀብታም እንዳይሆን የሚመኝ እንደዚህ ባህሪ ያለባቸው በጣም ብዙ ሰዎች አሉ። ነዑዙ ቢላህ አላህ ከእንደዚህ ሰዎች ይጠብቀን። ለምን አንድ ይሄ የሙስሊም ባህል አንድ ሙስሊም እሱ ያገኘውን ደስታ ወንድሙም እንዲያገኝ መውደድ አለበት እና ይሄ ምክር ትልቅ ምክር ነው። هذا والله اعلم وصلى الله وسلم على سيدنا محمد وعلى اله وصحبه ومن تبعهم باحسان وسلم تسليما كثيرا والسلام عليكم.